መልካም አሁን ካንተ ጋር ለማውራት እንደው ይመቸኛል ብዬ ስላሰብኩ ነው ቁርአን አስተፋፈዝ እንዴት ነው ቴክኒክ አለው ይሄንን እስኪ ያወራልን ያው እንግዲህ አንድ ቁርአን ማሐፈዝ የሚፈልግ ሰው በመጀመሪያ ነዘር አስተካክሎ መቅራቱን ማረጋገጥ መቻል አለበት በቀላሉ እንኳን ይሄ ግልጽ የወጣ ስህተት የሚባለውን ያስተካከለ መሆን አለበት ሁለት አይነት ስህተት አለ ድብቅና ግልጽ የወጣ ስህተት ተብሎ ይታወቃልና ድብቆችን ተጅዊድ የሚያውቁ ሰዎች እንጂ ብዙም እንትን ላይሏቸው ይችላሉና ፈትሐውን ከስር አድርጎ ከመቅራት ከስሩን ፈትሐ ከማድረግ የጸዳ መሆን አለበት ምክንያቱም እነዚህ የትርጉም ችግር ስለሚፈጥሩ እነዚህን ካስተካከለ በኋላ ነው ወደ ሒፍዝ መግባት ያለበት ወደ ሒፍዝም ሲገባ ለምሳሌ አንድ ሰው አንድን صفحه ማሐፈዝ ሲፈልግ ያን صفحه እያየ ደጋግሞ መቅራት አለበት ቁጭ ብሎ ደጋግሞ ይቀራዋል ይህ ደጋግሞ መቅራቱ ምንድነው ገጹ ላይ ያሉትን እዛ ፊት صفحው ላይ ያሉትን ቃላቶችን አንደበቱ እንዲላመድ ነው ምላሱ እንዲላመዳቸው ያደርጋል ደጋግሞ መቅራቱ ሌላው ምንድነው የصفحውን አቀማመጥ የሆነ አያ ካለ ያ አያ የቱ ጋር የተቀመጠው እንዲህ የሚለው ቃል የቱ ጋር ያረፈው የሚለውን አእምሮ ላይ እንዲሳልበት ነው ደጋግሞ መቅራቱ የተፈለገውና ይህን ካረገ በኋላ ደና አርጎ ከቀራ በኋላ እንደውም አንዳንድ ሰዎች ምን ያላሉ የሕፍዙን የصفحውን 50%ን ጨርሶታል ያሉ ይህን ቅድመ ሕፍዙን ካረገ ከዚያ በኋላ ምንድነው ወደ ሕፍዝ ተገባለ ሕፍዙን ሲጀምር የመጀመሪያውን አያ ነው መጀመሪያ የምታፈዘው የመጀመሪያውን አንቀጽ ታፈዛለ እሷን ደና አርገ ማፈዙን ሲችል ወደሚቀጥለው አያ ይሸጋገራል የሚቀጥለውን አያ ደና አርጎ ሲያፈዝ ደግሞ ማያያዝ የሚባል ነገር አለ የመጀመሪያውን አያ ከሁለተኛው አያ ማያያዝ ሁለቱን አንቀጾች ደና አርጎ ይደጋገማቸዋል ማለት ነው እዚህ ማያያዛቸውን ደና አርጎ ማፈዙን ሲያቅነው ወደ ሶስተኛው አያ የሚሸጋገረው እና ሶስተኛውን አያ ያፈዝና ልክ እንዳሁኑ የማያያዝ ስራ ይሰራል በዚህ መልክ እስከ ሰፋው መጨረሻ ይሄድና ይህ ጥቅሙ ምንድነው እንግዲህ እንዲህ ማያያዝ ስራ የሚባለው እስከ ሰፋው መጨረሻ ድረስ ይዘልቃል እና ለምንድነው ጥቅሙ ይህ ሰው አንዳንዴ ምን ያጋጥማል መሰለህ ልክ ሰፋውን ሐፈዝኩት ብለህ ስትጨርስ ዞር ብለህ ስታየው የለም የማያያዝ ስራ ካለ ይጠፋል ዞር ብለህ ስታየው የለም ግን የማያያዝን ነገር ከተከበርክ አያይዘ ከሐፈዝክ ሐፍዘዋል ልክ ሰፋውን መጨረሻኛው አያት ጨርስ ምንድነው ጨርሳል ስራህን ጨርሳል ሐፍዘዋል እና መደጋገም ነው ግን ከዚያ በኋላ እኔ እንደ ተጨማሪ መመከረው ቁርአን ለሚያሐፍዙ ሰዎች ልክ ሰፋውን ሐፍዞ ከጨረሰ በኋላ በነዘር አንዴ ይቅራው በእይታ ድጋሚ ይቅራው ምናልባት በሕፍዝ ጥረት ላይ ሳለ የተፈጠረ የተከሰተ ችግር ሊኖር ይችላል የሆነ ቃላት ወይ ሐረካ አበላሽቶ ሊኖር ይችላል ምናልባት እንደዚህ አይነት ነገር ካለ ለማስተካከል ለማረጋገጥ በነዘር ድጋሚ ይቅራው ነው ማለት